ሳውዲ የምትኖሩ እህት ወንድሞች ረጅም ዓመት ህገወጥ ሆናችሁ የኖራችሁ ወደ ሀገር መግባት ፈልጋችሁ ሊሆን ይችላል። አሊያም ደግሞ እዛው የምትኖሩበት ሀገር ላይ ህጋዊ ሆኖ ለመኖር ጉዳዮቹን ለመጨረስ ያለ ማንንም አንዳች ጣልቃ ገብነት በራሳችሁ መንገድ ጉዳዮቹን መጨረስ ወይም ደግሞ ያለባችሁን ቀራማ ከፍላችሁ ማስተካከል የምትችሉበት አሊያም ደግሞ ከፍላችሁም ይሁን ከሀገር መውጣት የምትችሉበት እድል ተመቻችቷል። ይሄንን መቼም ታውቃላችሁ። ምናልባት ይሄ ጉዳያችሁ ማለቅ ያለበት ያለ ማንንም ጣልቃ ገብነት ነገር ግን መንግስት ህጋዊ ባደረጋቸው ጥቂት አካላቶች ምክንያት ብቻ ጉዳያችሁን ጨርሳችሁ እዛው ሀገር መኖር አሊያም ደግሞ ወደ ሀገራችሁ መግባት ትችላላችሁ። ምናልባት መንግስት ፍቃድ የሰጣቸው ጀዋዛት የሚባሉት ቢሮዎች ወይ ፍቃድ ያላቸው አካላቶችን ማታቋቸው ከሆነ ቦታቸውን ማታቁ ከሆነ ኢትዮጵያ ኤምባሲ ሳውዲ የሚገኘው ኢትዮጵያ ኤምባሲ በመሄድ እነዚህ ህጋዊ የሆኑ ቦታዎችን እንዲጠቁማችሁ ማድረግ በእንደዚህ መንገዶች ጉዳያችሁን መጨረስ ትችላላችሁ። ከዛ በተጨማሪ ደግሞ ሳውዲ የምትኖሩ በተደጋጋሚ ሌበር ኦፊስ ቁጥር እየጠየቃችሁ ስለሆነ ያን ቁጥር ልስታችሁ ማለት ነው። ሌበር ኦፊስ በሳውዲ የሚገኝ 19911 ይሄ ሌበር ቁጥር ነው ማለት ነው። ሌላው ደግሞ የሳውዲ የሚገኘው ኤምባሲ ቁጥር ከፈለጋችሁ 0096 61 14 82 40 56 ይህ የሳውዲ የሚገኘው ኢትዮጵያ ኤምባሲ ነው ማለት ነው። ወደ ዱባይ ደግሞ ስንመጣ ዱባዮች ፓስፖርታችሁን በአካል መጣችሁ አዲሳችሁም ሊሆን ይችላል፣ ኦንላይን አዲሳችሁ ሊሆን ይችላል። በኤምባሲ በኩል ቀጥታ እናንተ ኤምባሲ ሳትሄዱ ስታሳድሱ ምናልባት ኤምባሲ ሄዳችኋል። ነገር ግን ፓስፖርታችሁ ታድሶ ሲመጣ ቀጥታ እዛው እናንተ ቤት እንዲመጣ ማድረግ ትችላላችሁ። ኢትዮጵያ ኤምባሲ ስትሄዱ የሚሰጣችሁ ቅጽ የሚቦላበት ወረቀት አለ። ያንን ስትሬት ነምበር የሚባል ነገር አለ። ስትሬት ነምበር ማለት ልክ ከቤታችሁ ስትወጡ በሰማያዊ ቦርድ የተጻፈ አለ። እሱ ስትሬት ቁጥር አለው። ስትሬት ቁጥር ሊሆን ይችላል። የቤት ቁጥራችሁን እንዲሁም ደግሞ ኤሪያውን አካባቢውን በመጥቀስ እንደዛ የሚጠየቀውን ነገር በሙሉ አሟልታችሁ ፓስፖርታችሁ ሲደርስ ቀጥታ ወደ ቤታችሁ እንዲመጣ ተጨማሪ ወጪ ሳታወጡ የትራንስፖርት ሳታወጡ ቀጥታ ቤታችሁ እንዲመጣ ማድረግ ይቻላል። ስትሄዱ ይሄንን ፎርም መሙላታችሁን እንዳትረሱ ማለት ነው። ምናልባት ደግሞ ለተለያዩ ጉዳዮች የሌበር ቁጥር የምትፈልጉ ካላችሁ የሌበር ቁጥር ልስታችሁ ዱባይ የሚገኝ ማለት ነው 884 ይህ የዱባይ ሌበር ቁጥር ነው ማለት ነው። በተጨማሪም ደግሞ አቡዳቢ የሚገኝ የኤምባሲ ቁጥር ልስታችሁ ብዙዎቻችሁ እየጠየቃችሁ ስለሆነ ማታውቁት ልትኖሩ ትችላላችሁና 00971 26 65 51 11 ይህ አቡዳቢ ለምትገኙ ነው ማለት ነው። ሌላው በዱባይ ደግሞ ላላችሁ 00971 42 69 91 11 ወይም 00971 42 69 91 62 ምናልባት ይሄን በቀላል መንገድ ማግኘት የሚችሉ ይኖራሉ። ነገር ግን አብዛኞቹ ስለማያውቁት ለዛ ነው ይሄንን ላስተላልፍ የወደድኩት። ሌሎቻችሁ ባህሬን፣ ኳታር፣ ኩዌት መሰል ሀገራት የምትገኙ ደግሞ በቀጣይ ለእናንተ የኤምባሲና የሌበር አድራሻዎችን እሰጣችኋለሁ ማለት ነው። ስለምትከታተሉኝ እጅግ በጣም አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ሰላም